50,000 ብር እንዴት ቢዝነስ እንደጀመርኩ ዛሬ የምነግራችሁ። ከዩኒቨርሲቲ ከተመረኩም በኋላ ማለት ነው። ያው ብዙ ሰዎች ታውቃላችሁ ይህንን ያህል ብር ሲያገኙ ወይ ለልብስ መግዣ ወይ ደግሞ ያው ፓርቲ ፈታ ለማለት ነው ይችላል፣ በብዙ ነገር ሊጠፋ ይችላል ይህ ብር። እኔ ግን ልክ ዩኒቨርሲቲ እንደተመረኩ ያችን 50,000 ብር ያደረኩት ቢዝነስ ነበር የጀመርኩባት እና እንዴት አድርጌ ያችን ብር ወደ ቢዝነስ እንደቀየርኳት ሁሉንም ነገር ወይም ደግሞ እነግራችኋለሁ ማለት ነው። እኔ ያው 2014 ላይ ነው ላስት ታይም የተመረኩት ከዩኒቨርሲቲ እና ያው ስንመረቅ ያየን ጥሩ ጊዜ ነበር አክቹዋሊ። እና 50,000 እንዴት አገኘ ለምትሉኝ 50,000 ያገኘበት መንገድ ምንድነው? ታውቃላችሁ ብዙ ጊዜ መመረቂያ ጊዜ አካባቢ ሲደርስ ላይ ብዙ ሰዎች ዘመድ አዝማዶች ይመጣሉ። ያው ምን እናድርግላችሁ፣ ምን ሰፖርት አድርጋችሁ ነው የሚባል ጥያቄ ነበረ። በዛ ጊዜ እኔ ከ3 ከ4 ሰዎች የጠየቁት ጥያቄ ምን ነበረ? ሱፍ እንዲገዙልኝ ነበረ። ከዛ ያንን ሱፍ እንዲገዙልኝ ከጠየቁኝ በኋላ ብር አስላኩኝ። ብር ከላኩኝ በኋላ እንዳደረኩት እኔ በተመጣጣኝ ዋጋ በጣም የተገናነም ባይሆንም በትንሽዬ ዋጋ አንድ ሱፍ ካሰፋኝ በኋላ ሌላውን ብር እንዳለ እንዳልኳችሁ 50,000 ብር የሚሆን ብር በእጄ ያስኩ ማለት ነው። ከዛ ሁሉንም ያንን ብር ከማጥፋት ይልቅ በጊዜው ተመራቂ ተማሪ ነኝ፣ ብዙ ነገር ያው ታውቃላችሁ ብዙ ፈታ የማለት ፍላጎት ሊኖር ይችላል። ግን እኔ ያን ብር ካገኘሁ በኋላ እንዳደረኩት ኢንስቴድ ኦፍ በጣም ከማጥፋት ይልቅ ብሩን ሴቭ አደረኩትና ያስኩት ተመረቄ እስከምወጣ ድረስ ይዣለሁ ኦልሬዲ። ከዛ ምን አደረኩኝ? ወዲያውኑ ተመረቄ እንደወጣሁ ከ2 ወር በኋላ ቢዝነስ ጀመርኩ። የመጀመሪያ ቢዝነስ ያ ቢዝነስ የምን ነበረ? ጌም ዞን ነበር የከፈትኩት። ጌም ዞኑ ደግሞ የት ነው? ሰፈሬ ላይ ነበር የከፈትኩት። ጥሩ ጌም ዞን ነበረ አክቹዋሊ፣ በጊዜው ጥሩ ሰርቼበታለሁ። ከዛ በኋላ ያው ኦልሬዲ ሰፈሩን ስለማውቀው ተወልጄ ያደግኩበትም ሰፈር ስለሆነ ቤቱን ለማላመድ ብዙም ጊዜ አልፈጀብኝም። ኦልሬዲ ቤቱም ደግሞ የለመደ ቤት ነበር እኔ ስገባበት የነበረበት። ስለዚህ ለቢዝነሱን ለማስጀመር ራን አፕ ለማድረግ አልከበደኝም እውነት ለመናገር በዛ ስለቀጠልኩበት ማለት ነው። ከዛ በኋላ ግን በጣም ደስ ነበር። አክቹዋሊ ቢዝነስን የመሰለ ነገር የለም። ቢዝነስ በጣም ጥሩ ነገር ነው። ስለ ብር ቫልዩ እንድታውቅ ያደርጋችኋል። 5 ብርና 10 ብር ለቅመህ ስታመጣ የብር ቫልዩ በደንብ ይገባችኋል። ያው እኔ በጊዜው እውነት ነው 50 ምናምን ሺህ ብር ነው የጀመርኩት ስራውን። ግን ቢሆንም በራሴ 5 ብር 10 ብር ሳገኝ ምን ያህል የብር ቫልዩ እንዳለው ለማወቅ ችያለሁ ማለት ነው። ከዛ በኋላ ያው ቢዝነሴ እውነት ለመናገር ሰክሰስ አድርጓል። አይ ቲንክ 1 ዓመት ከ6 ወር ምናምን የሰራሁት ያንን ቢዝነስ። ያው በብዙ መንገድ ያው ታውቃላችሁ ሁልጊዜም የቢዝነስ መጨረሻው እንደዛ ቢዝነስ ያው ፌል ሊያደርግ ወይም ደግሞ ያው ከጨዋታው መውጣት ነው። እንግዲህ ያው የመጨረሻ እንደዛ ነበር። ከ1 ዓመት ከሰራሁኝ በኋላ ወይም ደግሞ ጥሩ ትንሽ ብር ያስኩኝ በኋላ ስራው ቀይሬያለሁ ወይም ነው ፊልድ ቀይሬያለሁ ማለት ነው። እና ያው ስራ የጀመርኩበት ሰዓት ላይ በጣም አሪፍ ነበር፣ በጣም ጥሩ። ምክንያቱም እኔ ሞቲቬሽን ላይ ነው የነበርኩት። በቃ ሰርቼ ተለውጬ ማየት ነው የምፈልገው። የማገኘውን ገቢ በደንብ ይይዝ ነበረ። ኤቭሪ ዲቴል ኮምፕሊት አደረግ ነበረ እና ገቢም ጥሩ ነበረ፣ ትርፉም ጥሩ ነበረ። እናም በዛም የተነሳ ነው አሁን ለደረስኩበት ደረጃ ያቺ ነገር መሰረት ሆናኛለች ብዬ የማስበው። ያው እንትን ምንድነው አሁን እዚህ ጋር ቻሌንጅ አጋጣሚ ብዬ ላስብ የምችለው ትንሽ በጊዜው ያው ተመርቆ እንደወጣ ተማሪ ያው ሁሉም ሰው ስራ ይፈልጋል። ሜቢ እኔ ስራ ማግኘት ነበር በጊዜው፣ ግን ስራና ቢዝነስን ለማድረግ በጣም ብዙ ወጣ ገባ ውስጥ ገብቻለሁ። ማለት ብዙ ስቃይ ነበረው፣ ቀላል ስራ አልነበረም። እዚህ በኩል ተቀጥራችሁ የሰራችሁ፣ በዚህ በኩል ደግሞ ቢዝነሳችሁን ራን አፕ ማድረግ ሰምቲንግ አፕ ሊያደርግ ይችላል። እናንተ በቦታው የላችሁም። ቢዝነሳችሁ ላይ ቃል ሊጠፋ ይችላል። ብዙ ነገር አፕን ያደርጋል። ግን ያን ሁሉ ተቋቁሜ ኦልሬዲ አልፌያለሁ አሁን ላይ። ግን በጣም ብዙ ቻሌንጆች ነበሩት። ቢዝነስ ራሳችሁ ሳትኖሩበት ስትሰሩት በጣም ከባድ ነው። ባለቤቱ ሳይኖርበት በሰራተኞች አሰሩት ትንሽ ይከብዳል። እና ያው እኔ የተማርኩት ምንድነው አንደኛ ነገር በወጣትነት እድሜ ሪስክ መውሰድ በጣም ጥሩ ነው። እውነት ነው የምላችሁ፣ ብትወጡ ትነሳላችሁ። ዋናው ነገር ደግሞ ፋሚሊ ማተር እንደሚያደርግ ነው። እኔ እግዚአብሔር ይመስገን አንድ እናት ነች ያለችኝ። እናትም አባትም ሆነ ያደገችኝ እናት አለችኝ። እሷን የስወድቅም ስነሳ ማይዞ እያለችኝ በከፋኝም ቁጥር እንደ እናትም እንደ ጓደኛም ሆና ሰፖርት ታደርገኝ ነበረች እናቴ ነች። በጣም ወዳት እናት አለችኝ። የእናትናችሁ ሰፖርት ታደርግ ማለት ሲሆን በቃ አንዳንድ ጊዜ ፋሚሊ ሲኖርም ጥሩ ነው። ምክንያቱም ወርቃችሁ በዛው ልትቀሩ ትችላላችሁ። ግን የቅርብ ሰው ካላችሁ፣ ከጠባችሁ ሰው ካላችሁ ያ ሰውዬ ፒክ ያደርጋችኋል፣ ያነሳችኋል ማለት ነው።
እና ያው በትንሹ ጀምራችሁ ነው ከዛ ወደ ላይ የምትሄዱት። ያ ማለት ምንድነው? በትንሹ በቃ ከትንሽ ጀምራችሁ ትልቅ ቦታ መድረስ ትችላላችሁ። እሱን አምናለሁ። በቃ ከአምስት ራስ ብር ተነስቼ ነው አሁን የደረስኩት ድረስ እየቻልኩት። አዎ እና ኢቨን ኢፍ ያ ነገር ፌል እንኳን ቢያደርግ ሌላ ቢዝነስን እንድትገቡበት ነው የሚያደርጋችሁ፣ እንድትፈሩ አያደርጋችሁም። አንድ ቢዝነስ ከቢዝነስ የተማርኩት ነገር ምንድነው? ከነገር የተማርኩት ነገር ምንድነው? ያ ቢዝነስ ፌል ሊያደርግ ይችላል፣ ወይም ሊወድቅ ፌል ቢያደርግባችሁ ወይም ደግሞ ልክ ብትከስሩ ራሱ ኤክስፒሪየንስ ወስዳችሁ ነው፣ ልምድ ወስዳችሁ ነው። ያ ማለት እስከ መጨረሻው ትቆማላችሁ ማለት አይደለም። በሌላው በደንብ ስትሮንግ ሆናችሁ ልትመጡ ያደርጋችኋል። ይሄ የተማርኩት እኔ 3 ሌሰኖች እነዚህ ናቸው። እና ያው ስለ መጨረሻው ሳወራ ይሄ እኔ አሁን የነገርኳችሁ እንግዲህ ይቺን 50 ሺህ ብር እንዴት አድርጌ ወደ ቢዝነስ እንደቀየርኳት ነው። አሁን ላይ በዚህ ጊዜ ለእግዚአብሔር ይመስገን ቤትም መኪናም ገዝቻለሁ፣ በብድርም ቢሆን ስቲል ነው። አሁንም ቢሆን እኔ በቃኝ ማለት እየሰራው ነው በአቅሜ በጣም ወርክ ሃርድ ማለት ለሰርቫይቫል የሚሆን ለምንም በጣም ከልቤ እየሰራው ነው ያለሁት ሁኔታ ላይ ያለሁት። በቻልኩት አቅም እሰራለሁ ወደፊትም ቢሆን። ግን ሁሉም የተጀመረው ከውሳኔ ነው። በቃ ሀብዬ ከጀመርኩበት ጊዜ ጀምሮ ነው ኤቭሪ ዲቴል። አሁን ለምሳሌ ያለበት ነገር በቃ ውሳኔ ግዴታ ነው። ምንም ቢሆን መወሰን አለባችሁ። እና ያው እንግዲህ ወጣት ከሆናችሁ ቢዝነስ መጀመር ካሰባችሁ ፐርፌክት የሆነ ሰዓት ባጠብቁ ብዬ አምናለሁ። ባላችሁ ነገር መጀመር አለባችሁ። አሁን ባላችሁ ነገር ወይም ባላችሁበት ነገር መጀመር እና እንደዚህ አይነት ሌላ ታሪኮች መስማት ከፈለጋችሁ ወይም ደግሞ ስለኔም ሌላ ተጨማሪ ጥያቄ ማወቅ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። ሰብስክራይብ በማድረግ ሼር በማድረግ ለቤት ስለምታውቁት ሰው ለዘመዶቻችሁ አድርሱልኝ። ሰብስክራይብ በማድረግ ሌላ ቪዲዮ ደርሳችሁ አርጉ። ቴንኪው፣ በጣም አመሰግናለሁ። ባይ